ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለዛቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። እንደ ሀገር የተጀመሩ የልማትና የመልካም አስተዳደር እንቅስቃሴዎችን የተሳካ ለማድረግ በየደረጃው የሚገኙ አመራሮች ኃላፊነታቸው መወጣት እንደሚገባቸው የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አሳሰበ። የህልም ጉልበት ለምርታዊ እድገት በሚል መሪ ሐሳብ በቦንጋ ማዕከል ሲሰጥ የቆየው ሶስተኛ ዙር የአመራሮች አቅም ግንባታ ስልጠና ተጠናቋል። ሳሙኤል ቁጭቶ ላለፉት 5 ዓመታት የለውጥ መንግስት የሀገሪቱን ኢኮኖሚና የመልካም አስተዳደር ጥያቄዎችን ለመመለስ ስትራቴጂካዊ እቅድ በመቅረጽና ጠንካራ አመራሮችን በማፍራት በሁሉም ዘርፎች ውጤት ያስመዘገበ ይገኛል። እንደ ሀገር የተያዘውን እቅድ ለማሳካት ከፌደራል እስከ ቀበሌ መዋቅር ላሉ አመራሮች የአቅም ግንባታና የግንዛቤ ማስጨበጫ ስልጠና እየሰጠም ቆይቷል። ይህንን መነሻ በማድረግ በከፋ ዞን የህልም ጉልበት ለምርታዊ እድገት በሚል መሪ ሐሳብ ለአመራሮች ለተከታታይ 10 ቀናት ሲሰጥ የቆየው ስልጠና ተጠናቋል። ከተለያዩ ወረዳዎችና ከተማ አስተዳደሮች ያነጋገርናቸው የስልጠና ተሳታፊዎች እንደተናገሩት ከስልጠና ያገኙትን ግንዛቤ ገልጸው ለቀጣዩ ስራ ጊዜያቶችም ተግባራዊ እንደሚያደርጉ ተናግሯል። አደም አድማሱ ነው መባለው የመጣሁት ከሳይደም ወረዳ ነው የመጣሁት። ስልጠናው እጅግ በጣም ጠቃሚና ወቅቱ የሚፈልገው ነው። ከዚህ ስልጠና የተረዳ ነው አመራሩም ጨብጦ መሄድ ያለበት አሁን ባለው ዓለም እንቅስቃሴ ውስጥ ስለሆንን ዓለም እጅግ በጣም የፈጠነ ያለ መሆኑን በደንብ ግንዛቤ ወሰድንበት ነው። አብነት አበበ ከጠርሎ ወረዳ ሴቶች ህጻናት ወጣቶች ማህበራዊ ጽህፈት ቤት ቢሮ ነኝ። ወጣት ስብና ላይ በደንብ ግንዛቤው ላይ ሰርተን በዚህ በኢንተርፕራይዙ ስራ ዘርፍ ላይ ወጣቱን ወደ ተግባር ካስገባን ወጣቱ ወደ ስራ ከገባ ውጤታማ እንሆናለን የሚል ነገር ነው ያለኝ። በብዛት የወጣቱ ኃይል ብዙ ነው፣ ቁጥሩ ብዙ ነው። ያሉንን ሁላቀፍ ስራዎችን ሰርተን ውጤታማ መሆን የምንችለው ወጣቱን ወደ ተግባር ማስገባት በሁሉም መዋቅር ላይ እንደኛ ዞን እንደኛ ክልል እያንዳንዱ የሚመለከተው ባለድርሻ አካላት ኃላፊነት ወስዶ ወጣቱን ወደ ስራ ካስገባን አሁን ምንመኛትን አካባቢያችንን ሀገራችንን ኢትዮጵያን የበለጸገች ሆና ማየት የምንችለው ሰፊ እድል አለንና በተለይ በወጣቱ ጉልበት ላይ በወጣቱ ላይ በደንብ እንስራ የሚል አጭር መልእክት ነው ያለኝ። በረከት ወልደ ይባላለሁ ከቦንጋ ከተማ አስተዳደር። በዚህ በ10 ቀን ውስጥ የህልም ጉልበት ለምርታዊ እድገት በሚል መሪ ቃል ሲሰጥ የነበረ ስልጠና ላይ ተሳትፈናል። ስልጠናው እጅግ በጣም ጥሩ ነው። አንድ መሪ የሚባል አካል ከህልምና ትልም ሊኖረው ይገባል። የህልም የሌለው መሪ አሻግሮ ማየት አይችልም። ህልም የሌለው ሀገር ሩቅ መሄድ አይችልም እና ይህንን መሪ ቃል በመያዝ ከስልጠናው ላይ በርካታ ካደጉ ሀገራት ጭምር በመፍረስ ላይ ያሉ ሀገራትንም ጭምር የነሱንም ተሞክሮ በመነሻ በማየት ኢትዮጵያ ሀገራችን አሁን ላይ ባላት በተለይ በብልጽግና ፓርቲ በጣም አርቆ የማለም አርቆ የማቀድ የቅድም የሚፈጸም ሁኔታዎች እንዳሉ ከስልጠናው ላይ መውሰድ ችለናልና በአሁን ሰዓት በአጭር ጊዜ ውስጥ ካየናቸው ውስጥ በተለይ የኮሪደር ስራ እንዳገር ማሳያ ነውና ፓርቲያችን ጀምሮ የሚጨርስ ፓርቲ መሆኑን ያየንበት። የከፋ ዞን ብልጽግና ፓርቲ የፖለቲካና ህዝብ ግንኙነት ዘርፍ ኃላፊ አቶ ታከለ ታምሩ ከዚህ ቀደም የተሰጡ ስልጠናዎችንና የተገኙ ውጤቶችን አስታውሰው ዘንድሮም በተለያዩ ዘርፎች ውጤት ለማስመዝገብ እየተሰራ መሆኑን አብራርተዋል። ዘንድሮ ስልጠና በሚመለከት ያው መነሻ ያደረግነው የባለፈውን አመት ስልጠና ነው። ከዳ ወደ ምንዳ ብለን ስልጠና በርካታ ሰዎችን አሳትፈን ስልጠና ሰጥተናል። በዚህ ሂደት እስከ ህዝብ የወረደ ስልጠና ነው። በነገራችን ላይ የታጠረ ነገር የለም። ህዝቡ ማወቅ አለበት የለውጡ አካል ስለሆነ በዚህ መሰረት ስልጠና ሰጥተን የተሻለ ውጤቶችን አይተናል። ዘንድሮ ደግሞ ከአምና ደግሞ በመሃል ያሉ የተወሰኑ ክፍተቶችንም ስለምናይ ያንን ክፍተት መሙላት አለብን ብለን የህልም ጉልበት ለምርታዊ እድገት በሚል መነሻ ይዘን ስልጠና ሰጥተናል። 10 ተከታታይ ቀናት ነው የስልጠናውን የሰጠነው በተለያዩ ሪሶች 2017 ዓመተ ምህረት ለኛ ትልቅ ስራ መስራት አለብን ብለን አቅደን የተነሳንበት አመት ነው። ምክንያቱም ባለፈው አመት የቅድም ያልኩት ያመለካከት መደበላለቅ አለ። በቃ ብልጽግና ምንም ለውጥ አላመጣም የሚልም አመራርም አባል ሆኖ የሚያማል እናቃለን። ያንን ሰዎች እነማን እንደሆኑ በየሻበይር እናቃለን። ግን ለውጡን ደግሞ ቆጥሮ ማስረዳት የሚችል ዛሬ ሰላም ሆኖ
ይሄ ሁሉ ያወራ ያለው ፊት ቢሆን ምን ይሆናል የሚለውን ነገር ሰው ያሰበ አይደለም። ዛሬ ደግሞ ዲሞክራሲ ተሰጥቷል። ሰላም እንዲመጣ ስራ እየተሰራ ነው ያለው። የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይለ በበኩላቸው ባለፉት ዓመታት የተደረጉ ስልጠናዎች ለውጥ ማምጣታቸውን አብራርተዋል። ይሄ ስልጠና ባለፉት የለውጥ ዓመታት ውስጥ የተሰሩ ስራዎችን መነሻ በማድረግ ፓርቲያችን የዳሰሳ ጥናት በማድረግ ለአመራሩ ምን ያስፈልጋል የሚል ሐሳብ በመቅረጽ በተለይ አምና 2016 ላይ በጣም በተደራጀ ሁኔታ ከዕዳ ወደ ምንዳ በሚል ርዕስ ስልጠና ሲሰጥ ቆይቷል። ይህ ስልጠና በጣም በስኬት ተጠናቆ አመቱን ሙሉ የዛ ስልጠና ውጤት ሲገመገም አመራሩ ከስልጠና በኋላ ያሳያቸው ውጤቶች ስልጠና ምን ያክል አስፈላጊ እንደሆነና በተከታታይነት መሰጠት እንዳለበት ታምኖ ዘንድሮ ደግሞ የህልም ጉልበት ለምርታዊ እድገት በሚል ርዕስ በ2017 ሌላ ስልጠና ተጀምሯል ማለት ነው። ይሄ ስልጠና በመጀመሪያ የከፍተኛ አመራሮች በአዳማ ማዕከል ስልጠና ወስደዋል። ከዞናችንም የዞን አስተባባሪዎች እንዲሁም ከክልል እያለ ከፌደራል እያለ አዳማ ላይ ስልጠና ተወስዷል። ከዛ በኋላ ደግሞ በክልል ማዕከል የዞናችን አመራሮች በአጠቃላይ እና የወረዳ አስተባባሪዎች በክልል ማዕከል ስልጠና ወስደዋል። በማጠቃለያ መድረክ ተገኝተው ንግግር ያደረጉት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በየአካባቢ ያለው እምቅ ሀብቶችን በመጠቀም ምርታማነትን ማሳደግ እንደሚገባ አሳስበዋል። እያንዳንዱ ወረዳ የራሱ እምቅ አቅም አለ። በእያንዳንዱ ወረዳ ደግሞ ሰርተው የተለወጡ በጣም ሞዴል የሆኑ ሰዎች አሉ። እነዛ ሞዴል የሆኑ ሰዎች በጣም ጥቂቶች ናቸው። ስለዚህ የጥቂቶቹ ሞዴልነት ወደ ብዙዎች ሊሸጋገር የሚችልበት ሁኔታ መፈጠር መቻል አለበት። ሳይለም ላይ ብንነሳ ሳይለም በማር ሀብት በጣም ትልቅ እምቅ አቅም ያለው፣ በእንስሳት እርባታና በድለባ ትልቅ እምቅ አቅም ያለው፣ ዘመናዊ አድርጎ ግን ሁሉም አካላት ሊሳተፉ የሚችልበት ሁኔታ እንዲኖር መደረግ ይቻላል። ጌሻ ላይ ስትመጣ የማሩ እምቅ አቅም በጣም አለ። የእርባታውና የድለባ አቅም እንጂ በጣም ሰፊ ነው። አንዳንድ ቦታዎች ላይ ቡናም አለ፣ ወደ ቆላማው አካባቢ። ይሄን የሚጠቀም ውስን ሰው ገዋታ ስንመጣ በተመሳሳይ መልኩ ማለት ቡናን ጨምሮ ሌሎች መስኖን ጨምሮ በጣም በርካታ ሊሆን ይችላል። ጎባ ላይ ስንሄድ በእንስሳት ሀብት በጣም ነው። ጠሎ ላይ ስንሄድ በተመሳሳይ ነው። ጨታ ስንሄድ የሰብሉ የጤፉ የቡናው እጅግ በጣም ሰፊ ያለ። አዲዮ ላይ ስንሄድ የቦንጋ በግ ዝርያ በጣም ሰፊ ነው። ቦቃን ጨምሮ የስንዴ ምርት በጣም ሰፊ ነው። ማግኘት የሚችላቸው ከወጣው ፖሊሲ ጋር ከስትራቴጂው ጋር አብሮ መሄድ የሚችሉ እምቅ አቅሞች አሉ። ስለዚህ እነዚህን እምቅ አቅሞች በተጨባጭ ወደ ሀብት መለወጥ የሚችልበት ሁኔታ እንዲኖር ማለት የኛ ኃላፊነት ነው የሚሆነው። የስራው እንቅስቃሴ ውጤታማ እንዲሆን ሁሉም ባለድርሻ አካላት የበኩላቸውን እንዲወጡ ጥሪ ተላልፈዋል። የሳይለም ወረዳ ገቢዎች ባለስልጣን ቅርንጫፍ ጽህፈት ቤት የ2017 ዓ.ም አንደኛ ሩብ ዓመት እቅድ ክንውንን መሰረት አድርጎ በገቢ አሰባሰብና በገጠር መሬት ግብር አከፋፈል ላይ ከሚመለከታቸው ባለድርሻ አካላት ጋር ውይይት አካሄደ። ማናቸውም በወረዳ የሚሰበሰበው ገቢ በወረዳ ለሚከናወኑና የህዝብን የልማት ጥያቄዎችን ለመመለስ የሚውል መሆኑን ጽህፈት ቤቱ ገልጿል። ጽህፈት ቤቱ በበጀት ዓመቱ ከ27 ሚሊዮን ብር በላይ ገቢ መሰብሰቡን አስታውቋል። ዘገባው የወረዳ መንግስት ኮሚኒኬሽን ጽህፈት ቤት ነው። ክፍል ያለው መድረኩን በንግግር የከፈቱት የወረዳው ዋና አስተዳዳሪ አቶ አማኑኤል አየለ ባስተላለፉት መልእክት የዜጎች የልማትና የመልካም አስተዳደር ጥያቄዎችን ምላሽ ለመስጠት ገቢን በአግባቡ መሰብሰብና ማስተዳደር አማራጭ የሌለው ጉዳይ ነው። አስተዳዳሪው አክለውም የወረዳውን ህዝብ የልማት ጥያቄዎችን መመለስና ዘላቂ ሰላም ማምጣት የሚቻለው ለግብር ህጉ ተገዢ በመሆን የግብይት ደረሰኝ በአግባቡ በመስጠትና የመንግስትን ገቢ በተገቢው መንገድ ማስገባት ሲቻል ብቻ በመሆኑ ግብር ከፋዩም ሆነ ሰብሳቢው መስሪያ ቤት ኃላፊነታቸውን እንዲወጡ አሳስበዋል። የጽህፈት ቤቱ ኃላፊና የወረዳው ምክትል አስተዳዳሪ አቶ ታሪኩ መሸሻ በዚሁ ጊዜ እንደገለጹት አሁን ላይ በወረዳው እየተሰበሰበ ያለው ገቢ ወረዳው ካለው ሀብት አንጻር እጅግ ውሱን ነው። በመሆኑም መሰረተ ልማቶችን ለማስፋፋትም ሆነ ሌሎች ልማታዊ ተግባራት ዙሪያ የሚነሱ ቅሬታዎችን መፍታት እንዲቻል ግብር ከፋዩ ማህበረሰብ ግብርን በታማኝነት መክፈል አለበት ብለዋል። በወረዳው እየተሰበሰበ ያለው ገቢ ከዓመት ዓመት እድገት እያሳየ ቢሆንም የወረዳውን አቅም መሰረት አድርጎ አሟጦ መሰብሰብ አለመቻሉን አበክረው የገለጹት ኃላፊው
ግብር ከፋዩ ህብረተሰብ ለግብር ህጉ ተገዢ መሆን እንዳለበትም አሳስበዋል። የጽህፈት ቤቱ ኃላፊ አቶ ታሪኩ መሸሻ አክለውም ግብራቸውን በታማኝነት የሚከፍሉ ግብር ከፋዮች በወረዳው የመኖራቸውን ያህል ለህግ ተገዢ ባለመሆን ግብር የሚያጭበረብሩ በህገ ወጥ ንግድ የተሰማሩና ደረሰኝ በአግባቡ የማይሰጡ ነጋዴዎች መኖራቸውን ጠቅሰዋል። በግብር አሰባሰቡ ላይ የነጋዴዎች የደረጃ ሽሽት፣ የህገ ወጥ ነጋዴዎች መበራከት፣ ያለ ሂሳብ መዝገብ ግብር መክፈል፣ በማሳ ላይ ህገ ወጥ ግብይት መፈጸም፣ ህጋዊ ነጋዴዎች ለህገ ወጦች ሽፋን መሆንና ሌሎችም የጽህፈት ቤቱን ስራ በአግባቡ ለማስፈጸም ተግዳሮትና እንቅፋት መሆናቸውን በመድረኩ አንስተዋል። ጽህፈት ቤቱ በ2017 የመጀመሪያው ሩብ ዓመት ከመደበኛና ማዘጋጃ ቤታዊ ገቢ 31 ሚሊዮን 828249 ብር ገቢ ለመሰብሰብ አቅዶ 27 ሚሊዮን 226694 ብር ሰብስቧል። የተሰበሰበው ገቢ ከእቅዱ አንጻር ሲታይ የእቅዱን 85 በመቶ እንደሚይዝ የጽህፈት ቤቱ የደንበኞች አገልግሎት የታክስ አወሳሰንና አሰባሰብ ዳይሬክቶሬት ዳይሬክተር አቶ አባተ ማሞ ገልጸዋል። በቀሪ ወራት ገቢን አሟጦ ለመሰብሰብ የሚያስችሉ አቅጣጫዎች በጽህፈት ቤቱ የተቀመጡ ሲሆን ወረዳ በቀል ሀብቶችን ማለትም የቁም ከብት፣ ቡና፣ ማርና ቅቤ ያሉትን ያለ ፈቃድ እንዳይንቀሳቀሱ ማድረግ፣ በማሳ ላይ የሚፈጸሙ ህገወጥ ግብይቶችን መቆጣጠር፣ የነጋዴዎች ደረጃ ለውጥ ማካሄድ፣ የግብይት ማዕከላትን ማጠናከር፣ የደረሰኝ ክትትልና ቁጥጥር የማድረግ ስራዎች መሆናቸውን አቶ አባተ አክለዋል። በዚሁ መድረክ ላይ የተገኙት የወረዳው የመንግስት ዋና ተጠሪና የብልጽግና ፓርቲ ጽህፈት ቤት ኃላፊው አቶ ግርማ ሽፈራው ሁለንተናዊ እድገትና ዘላቂ ሰላምን በማረጋገጥ የግብይት ስርዓቱን ጤናማ ለማድረግ እየተከናወነ ባለው ተግባር ውስጥ ሁሉም ባለድርሻ አካላት ዘርፉን በማገዝ የተጣለባቸውን ግብር በታማኝነትና በወቅቱ መክፈል እንዳለባቸው አሳስበዋል። በ2017 በጀት ዓመት በዞን ደረጃ 8790 ሄክታር መሬት ላይ የእንስሳት መኖ ለማልማት ታቅዶ እየተሰራ መሆኑን የካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ አስታወቀ። መምሪያው ከ2016 ዓ.ም ጀምሮ የእንስሳት መኖ ብዜት ጣቢያዎችን በማቋቋም ለዘርፉ ስራ ስኬት በትኩረት እየሰራ መሆኑን ተመላክቷል። ምህረት ማሞ ተጨማሪ የመምሪያው ምክትል ኃላፊና የእንስሳትና አሳ ዘርፍ ኃላፊ ወይዘሮ ገነት ጣቆን ለካፋ ቴሌቪዥን እንደገለጹት የሌማት ትሩፋት ኢኒሼቲቭ ከተጀመረበት ጊዜ ወዲህ በዞኑ የተለያዩ መስኮች ዘርፈ ብዙ ተግባራት ተከናውኗል። ዞኑ የሌማት ትሩፋት ኢኒሼቲቭ በሚል ያው የእንስሳት ዘርፉ አሁን ላይ በሰፊ ታች እየሰራ ይገኛል። ያው ከዚያ አኳያ የእንስሳት ዘርፉን ከመደገፍ አኳያ ከዞኑ መንግስት ጋር ተነጋግረን አሁን ላይ በወተት ሀብት ላይ ለመስራት ያው ዞኑ ፖቴንሻል ከመሆኑ ጋር ተያይዞ በአምስት ኮምፖነንቶች ላይ ነው እየሰራን ያለ ነው። በወተት ሀብት፣ በዶሮ ሀብት፣ በንብ ሀብት፣ በአሳና በስጋ ሀብት ላይ ነው እየሰራን ያለ ነው። ወይም የስጋ መንደር በሚል ነው እየሰራን ያለ ነው እና ከዚያ አኳያ አሁን ላይ የወተት ሀብት ያው የወተት ምርትና ምርታማነት ለመጨመር ዝርያውን ለማሻሻል የምንሄድባቸው ነገሮች አሉ። ዞኑ በዶሮ እርባታ፣ በእንቁላል፣ በድለባ እንዲሁም በወተትና ሌሎች ሌማት ትሩፋት ውጤቶች ላይ ትኩረት በማድረግ እየሰራ ነው ያሉት ኃላፊዋም የድለባና ወተት ምርታማነትን ለመጨመር መኖ ወሳኝ መሆኑን ገልጸዋል። መምሪያው ከ2016 ዓ.ም ጀምሮ የእንስሳት መኖ ብዜት ጣቢያዎችን እያቋቋመ ነው ያሉት ወይዘሮ ገነት ከነዚህም አንዱ በግንቦ ወረዳ ህብረት ቀበሌ ልዩ ስሙ ቡቄ ኮሹ በተባለ አካባቢ የሚገኝ ሲሆን ጣቢያው በአጠቃላይ 2 ሄክታር መሬት መያዙንም ገልጿል። ያው ወተት መንደር ሲታሰብ በወተት መንደር ላይ በቂ መኖ መተከል አለበት። መኖ ባልተተከለበት የወተት ሀብት ስለማይሻሻል አሁን ላይ የዞን መንግስት 2016 ላይ አናግረን በጀት በመፍቀዱ ወደ 720 ሺህ ብር ገንዘብ ተፈቅዶልን ይሄን ወስደን ያው ግንቦ ወረዳ ላይ 2 ሄክታር ቦታ ወስደን አሁን ላይ 2 ሄክታር ላይ 3 አይነት ጥሩ ዝርያ የታወቀ ዝርያ ከምርምር የገዛናቸው 3 አይነት የዴሾ የኤሌፋንት ግራስ እና የአልፋ የሚባሉ 3 አይነት መኖች ተተክለው ይገኛሉ። አሁን ላይ ወርታች ለማሰራጨት ወደ የደረሱ መኖች አሉን። እነዚህ መኖችን ያው አላማችን ታች አርሶ አደሩ የሌማት መንደር ስንመሰርት በጓሮ ቢያንስ በትንሹ 0.25 ሄክታር ቦታ መኖ መትከል አለበት ብለን ነው ይሄ መኖ እያለማን ያለ ነውና ወረዳው በእነዚህ መንደሮች ላይ ከብት አለን ካለ አንድ ሰው ከብት አለኝ ካለ በየግጦሽ ወይም እንደተለመደው በግጦሽ ሳር ላይ አስሮ ውሎ ሳይሆን መኖ ተክሎ የተሻሻለውን መኖ ሰጥቶ ነው የሚጠበቀውን ለወተት ማግኘት ያለበትና ከዚያ አኳያ ይሄን መኖ ወስዶ መትከል አለበት። የኛ መኖ ኦሬዲ አሁን ለመትከል ስለደረሰ ሁሉም ወረዳና ከተማ አስተዳደር ቦታ በማዘጋጀት ይሄን መኖ ወስዶ መትከል አለበት የሚለውን ነው እንደ ዞን እንስሳት ዘርፍ የምናገረው። እዚህ ላይ
ብዙ ወጪ የሚያስፈልግ አይደለም። መኖ አንዴ ከተከልን ራሱን እያባዛን የሚሄድ ዝርያ ነው ይሄ። በዚህ ጣቢያ በምርምር ተቋም የታገዙ የመኖ ሳሮች ማለትም ዚሆኔ፣ ዴሾና ጉትማላን በመባል የሚታወቁ የመኖ ዝርያዎችን እያበዛ መሆኑን የተናገሩት ወይዘሮ ገነት ይህንን ወደ ሁሉም መዋቅሮች በማስፋት አርሶና አርብቶ አደሩ በቀላሉ እንዲያገኙት እየተሰራ ነው ብሏል። እጅግ በጣም ተፈላጊ በኒውትሪየንት ኮንተንቱ ፕሮቲን ይዘቱ እጅግ በጣም ጥሩ በተለይ ይሄ የኤሌፋንት ግራሱ ወይም ዚሆኔ ሳር ነው የሚባለውና ይሄ ያው ማር አልፋ የሚባል ዝርያ ጋር የተዳቀለ ነውና ከታወቀ ከምርምር የተገኘ ነውና ይሄን ሁሉም ወረዳ ወስዶ ለከብቱ ቢመግብ ዝም ብለን የከብት ቆዳ የከብት ቁጥር ብቻ ከምንቆጥር የሚፈለገው ውጤት የሚሰጡ በተለይ የተሻሻሉ ከብቶችን በማዳቀል ብንዝ ጥሩ ነው ላለው ከዛ አኳያ ዝርያውን ለማሻሻል እንደ እንስሳት ዘርፍ የምንልባቸው ነገሮች አሉ። ለምሳሌ ሲንክሮናይዜሽን ተብሎ በየወረዳው ጥጃ መሸከም አቅም ያላቸው ላሞችን ከታች ለይተው ለነዛ እኛ ደግሞ ሆርሞን ሰክሲድ ሰመን ወይም ጥጃን ሴት ጥጃን ብቻ የሚያስወልድ እንደገና በመደበኛ ታች ያለው አዳቃይ ባለሙያ በየቀበሌው የሚያዳቅል ባለሙያ ስላለ ታች ያለው አርሶ አደር የሌላም መሸከም ጥጃ መሸከም ትችላለች የሚያምናትን ላም በባለሙያ ሳይቶ በነዛ ባለሙያዎች ቢያዳቅል የተሻሻለ ጥጃ ማግኘት ይችላል። ያቺ መገባዋ ከተሻሻለች ደግሞ ያቺ ላም የሚፈለገው ወተት ትሰጣለች። ስለዚህ ከተለመደው ወተን ከዚህ በፊት አስረን የምንመግባት ጫካ ላይ ዝም ብለን የምንለቃት ላም ካለች አሁን ሳላይ ቤት ሰርተን መመገቢያ አዘጋጅተን መጠጫ አዘጋጅተን የተከልነውን መኖ ቆርጠን ከብቶቻችን መመገብ አለብን። አለዛ የፈለግነውን የወተት ምርት ወይም የስጋ ምርት ልናገኝ አንችልም። ከነዚህም በተጨማሪ በዞኑ በአርሶ አደሮች በአርብቶ አደሮችና ባለሀብቶችን በማሳተፍ የእንስሳት መኖ በስፋት እየለማ እንደሚገኝም ገልጿል። በእነዚህ አካላት በ2016 ዓመተ ምህረት 7989 ሄክታር የእንስሳት መኖ ማልማት መቻሉን የተናገሩት ኃላፊዋም በተያዘው በጀት ዓመትም 8770 ሄክታር በላይ ለማልማት እቅድ መያዙንም ጠቁሟል። ወይዘሮ ገነት አክለውም በእንስሳት እርባታ የተሰማሩ ግለሰቦች ሆኑ ሌሎች ወደ እንስሳት መኖ ብዜት ጣቢያ በመምጣት ዘር መውሰድ እንደሚችሉም ገልጿል። መኖ ከመውሰድ ጋር ተያይዞ ቦታ የተዘጋጀ ቦታ ካለ አሁን ላይ ወቅቱ የዝናብ ወቅት ነው። እኛ ለመስጠት ዝግጁ ነን። ወቅቱ ሳያልፍ በአሁን ሰዓት ላይ የትራንስፖርት ኮስት ብቻ ብትቸገሩ ነው መኖ የሶስቱንም አይነት መኖ ለየትኛውም ወረዳ በግለሰብ ደረጃም ቢሆን ለማሰራጨት እኛ ዝግጁ ነን። ከአሁን ሰዓት ጀምሮ መኖ መውሰድ እንደምትችሉ ነው በዞኑ በኩል ያለውን ነገር ማስቀመጥ እንፈልገው። በመምሪያው የመኖ ልማት ባለሙያ አቶ ጥላሁን ገብሬ በበኩላቸው በዞኑ የእንስሳት ሀብት ምርታማነትን ለማሳደግ ለመኖ ትኩረት ተሰጥቷልም ብለዋል። የእንስሳት መኖ ዝም ብሎ ከተገኘበት የመጣ አይደለም። ዝርያቸው የተረጋገጡ ለአካባቢያችን አግሮኢኮሎጂ ላይ ተስማሚ የሆኑ ምርትና ምርታማነትን ሊጨምሩ የሚችሉ ዝርያዎችን ነው ከምርምር ማዕከል ያመጣ ነው። አሁን እዛ ጋር የምንመለከተው የኤሌፋንት ግራስ ብለን ቅድም አይተናልና ይሄ ኤሌፋንት ግራስ ልዩ ስያሜ ያለው እንግዲህ ቫራይቲ ብዙ ቢሆንም የዚህኛው ስያሜ ምንድነው? ማር አልፋ የሚባል የዝርያ ነው ያለው። ማር አልፋ የሚባል ዝርያ ስላለው ይሄ ማር አልፋ የሚባል ዝርያ ምንድነው እንደዛ ማር አልፋ ያስባለው ነገር ብለን ብንመለከት አንደኛ በእንስሳት መኖ ታሪክ ውስጥ ከፍተኛ ፕሮቲን ያለው መኖ አልፋ የሚባል ነው። እሱ ይሄ የኤሌፋንት ግራሱ ግን ከ14 እስከ 18% ፕሮቲን ያለ መሆኑ በምርምር ስለተረጋገጠ ማር አልፋ የሚባል ስያሜ የተሰጠው ነውና ይሄ ማለት አሁን ለወተት ምርትም ለስጋ ምርትም እጅግ በጣም ከፍተኛ ምርታማነትን ማምጣት የሚችል መሆኑን ለባለሙያዎቻችንም ለአመራሩም እያስጨበጥን ያለ ነው። አቶ ጥላሁን በማከል የዘርፉን ምርታማነት በመጨመር ሀገሪቱ ከዘርፉ የምታገኘውን ገቢ ለማሳደግ መኖ ዘርፈ ብዙ ጥቅሞች እንዳሉት ሁሉም ሊረዳው ይገባልም ብሏል። የሌማት ትሩፋት ተግባራት ውጤታማ እንዲሆን ከማድረግ አንጻር የግንዛቤ ክፍተቶች ስለሚታዩ ይህንንም ለማረም በተቀናጀ ሁኔታ በየደረጃ ያሉ የዘርፉ ባለሙያዎች ትኩረት ሰጥተው ሊሰሩ እንደሚገባም አመላክተዋል።
የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት በበጀት ዓመቱ በአንደኛ ሩብ ዓመት በክልሉ በአስፈጻሚ ተቋማት የተከናወኑ ተግባራትን በቦንጋ ከተማ ገመገመ። በመጀመሪያ ሩብ ዓመት አፈጻጸም የተገኙ ውጤቶችን በመገምገም በሁለተኛ ሩብ ዓመት ትኩረት የሚሹ ተግባራትን በመለየት በትኩረት መስራት ይገባል ብሏል። ዘገባው የክልሉ መንግስት ኮሙኒኬሽን ነው። ማርሽ ሴፉ በአፈጻጸም ግምገማው የተገኙት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በበጀት ዓመቱ ለማከናወን የተለጠጠ እቅድ ታቅዶ ወደ ስራ መገባቱን ተናግረዋል። የተለጠጠውን እቅድ ለማሳካትም ስትራቴጂካዊ የሆነ መንገድ በመከተል ተግባራትን ማሳካት እንደሚገባም ተናግረዋል። በአንደኛው ሩብ ዓመት በተቋማት የቅድመ ዝግጅት ስራዎች ሀገራዊና ክልላዊ ጉዳዮች ላይ ትኩረት በማድረግ ሲሰራ መቆየቱን ተናግረዋል። በዚህም የተገኙ ውጤቶችን በመገምገምና በሁለተኛ ሩብ ዓመት ትኩረት የሚሹትን ተግባራት በመለየት በትኩረት መሰራት ይገባል ብለዋል። ርዕሰ መስተዳድሩ አሁን ላይ በክልሉ የዝናብ ሁኔታ ያልተቋረጠ በመሆኑ በመስኖ ልማት ስራዎች ያለውን አመችነት በመጠቀም የደረሱ ሰብሎችን እንዳያበላሹ ከወዲሁ በየደረጃ ያሉ አካላት ትኩረት ሊሰጡ ይገባል ብሏል። በክልሉ ከ10 ቢሊዮን ብር በላይ ገቢ ለመሰብሰብ እቅድ መያዙን ያነሱት ርዕሰ መስተዳድሩ በሩብ ዓመቱ የተገኘውን ውጤታማነት ለማስቀጠል አመራሩና ባለሙያዎች ትኩረት በመስጠት ተግባሩን ሊደግፉ ይገባል ብሏል። በትምህርትና ጤና ልማት ስራዎች በንቅናቄ የተጀመሩ ስራዎችን ቀጣይነት ባለው መልኩ ሊመሩ እንደሚገባም አሳስቧል። በተለይም የትምህርት ጥራትን የማስጠበቅና የወባ በሽታን ለመከላከል የተጀመሩ ስራዎች ትኩረት ሊሰጣቸው ይገባል ብሏል። ከዝናብ መቀጠል ጋር በተያያዘም በየአካባቢው የመንገድ መሰረተ ልማቶች ብልሽት እየገጠማቸው በመሆኑም በክልሉ ያሉ የገጠር መንገድ ዲስትሪክት ጽህፈት ቤቶች ከወዲሁ የጥገና ስራዎችን ማከናወን ይገባቸዋል ሲሉም ርዕሰ መስተዳድሩ አሳስቧል። በክልሉ ሰላምና ጸጥታ ስራዎች የተጀመሩ አበረታች ስራዎች ተጠናክረው እንዲቀጥሉ በትኩረት ይሰራል ሲሉም ተናግረዋል። የክልሉ መንግስት የአስፈጻሚ ተቋማት የአንደኛው ሩብ ዓመት አፈጻጸም ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾም የክልሉ ከፍተኛ የስራ ኃላፊዎች በተገኙበት እየተገመገመ ነው። የተከበራችሁ ተመልካቾቻችን ከካፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ ያደረኩ። የስፖርት ዜናዎች ይቀጥላሉ። መልካም ጊዜ